መልአኩ ቅዱስ ገብርኤል መጣና ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ። ክብርና ምስጋና ለአምላካችን ይሁን። ያ ዘር እመቤታችን ጋር ደርሷል። ጥንተ አብሶ ያላረፈባት ዘር አስቀምጧል። ያቺ ዘር እመቤታችን ቅድስት ድንግል ማርያም ናት። ባህር የተከፈለላት ዘር፣ እስራኤል ከግብፅ የወጡባት ዘር፣ በብዙ መቅሰፍት ጠላቶቻቸውን ያጠፉባት ዘር፣ መስዋዕት ስርዓተ መስዋዕት የተቀበሉባት ዘር፣ ታቦት የታየባት የተገለጠባት ዘር፣ ነቢያት ትንቢት የተናገሩላት ዘር። ከዛ ይቺ ዘር እመቤታችን ጋር ስትደርስ እመቤታችን ቅድስት ድንግል ማርያም ሴት ሆና ተገኘች። ከዚያ ክርስቶስ ከእመቤታችን ተገኘ። ማስረጃ ይህንን ብቻ እናገራለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ የሚል ቃል አለ። በምንህ ይባረካሉ? በዘርህ። ከዛ ቅዱስ ጳውሎስ ደግሞ ይህንን ይተረጉማል። ገላትያ ምዕራፍ 3 ቁጥር 14 እና 15 ላይ ዘሩ ማን ነው ትለኝ እንደሆነ ያ ዘር ክርስቶስ ነው ይላል። ዘር እሰ ዘውእቱ ክርስቶስ ይላል። እንዲያውም ቅዱስ ጳውሎስ በጣም ግልጽ ሲያደርገው ኢይቤሎ በአዝርዕቲከ አላ ይቤሎ በዘርእከ ይላል። በዘሮችህ አላለውም፣ በዘርህ ነው ያለው። ለምን? መርገም ያላረፈበት ያለው አንድ ዘር ነው። ስንት ዘር ነው? አንድ ዘር። አንድ ዘር። ይህን ደግሞ ነቢዩ ኢሳይያስ እንዲህ ብሎ ይገልጠዋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን? ዘርን ይላል። የቀረ ዘር አለ ማለት ነው። ይህ ዘር መርከብ የተሰራለት ዘር ነው። 8ቱ ነፍሳት የቀሩት በ8ቱ ነፍሳት አብራክ ዘር ስላለ ነው። ይሄ ዘር እመቤታችን የምትገኝበት ዘር ነው። ከይስሐቅ ዘር ይወጣልሃን የሚለው ይህንን ዘር የሚያሳይ ነው። ከዛስ እመቤታችን ንጽሕት ናት፣ ቅድስት ናት። ስለዚህ ያንን ቃል ይሄ የምድር አሕዛብ ሁሉ በዘርህ ይባረካሉ የሚለውን ቃል መልአኩ ቅዱስ ገብርኤል መጣና ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ። ክብርና ምስጋና ለአምላካችን ይሁን። ያ ዘር እመቤታችን ጋር ደርሷል። ብሩኩ ዘር ከቡሩክቲቱ ሴት ተገኘ። ብሩኩ ዘር በጣም በአስደናቂ ሁኔታ ደግሞ እዚሁ ምዕራፍ 1 ላይ ቅድስት ኤልሳቤጥ የእመቤታችንን ድምፅ ከሰማች በኋላ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆናል ካለች በኋላ ከሴቶች ተለይተሽ ምን ያልሽ ነሽ አለቻት? የተባረክሽ ነሽ። የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለቻት። አዎ ብሩክ ከቡሩክት ተገኘ። ብሩክ ክርስቶስ በባህሪው ብሩክ የሆነው ክርስቶስ የሚገለጠው የሚያልፈው ብሩክ በሆነችዋ እናት ወይም ሴት በኩል ብቻ ነው። መምጫው እሱ ብቻ ነው። መምጫው መርገም አይደለም። ክርስቶስ መምጫው ጥንተ አብሶ አይደለም። ክርስቶስ መምጫው ኃጢአት አይደለም። ነገር ግን መጨረሻ ላይ የሁላችንን ኃጢአት ክርስቶስ መስቀል ላይ ይሸከማል። ያኔ ቤዛ ይሆናል። የራሱ ግን ኃጢአት፣ ነውር፣ እንከን፣ በደል የለበትም። ለምን? በስጋ ከቡርክቲቱ እናት ከድንግል ማርያም ተገኝቷል። ክብርና ምስጋና ለስም አጠራሩ ይሁን። መልአኩ ቅዱስ ገብርኤል ይህንን አስደናቂ የሆነ ምስጢረ ድህነት ገልጧል። ከዛ ስለ እመቤታችን ስለ ቅድስት ድንግል ማርያም እነዚህ ሁልጊዜ የሚጠቀሱትን አስደናቂ ቃላትን ተናግሯል። ከእመቤታችን ጋር የተነጋገረበት ደግሞ ቶኑ ራሱ ይለያል። ለምሳሌ ዘካርያስን ያናገረበትና እመቤታችንን የተነጋገረበት የተለያየ ነው። የተነጋገረበትን ተዉትና የተገለጠበት መንገድ የተለያየ ነው። ለምሳሌ ለዘካርያስ ሲገለጥ መልአኩ ቅዱስ ገብርኤል ራሱ መልአክ ለዘካርያስ ሲገለጥ ወአስተርአዮ እንተ የማነ ምስዋ ይላል። በመሰዊያው በቀኝ በኩል ተገለጠለት ይላል። ልክ እንደ ብርሃን ብን ብሎ ነው የተገለጠበት፣ ብልጭ ብሎ ነው የተገለጠለት። ከዚያ በፊት በነበረው ስርዓት መላእክት ሲገለጡ በጣም ብዙ ጊዜ አይታችሁ ከሆነ የሚገለጡላቸው ሰዎች ይወድቃሉ፣ በድን ይሆናሉ። እንዳውም ሕዝቅኤልን ብትመለከቱ 7 ቀን ይላል ራእይ አይቶ መልአክ አይቶ 7 ቀን ሳይናገር ሳይጋገር ሳይበላ ሳይጠጣ 7 ቀን እንደ በድን ሆኖ ቆይቷል። እንደ በድን ሆኖ እነ ነቢዩ ኤርምያስ ባዩት ራእይ እስከ 3 ቀን ድረስ በድን ሆነው ቆይተው ሊቀብሯቸው ሲሉ ነው ከበድኑ ድምፅ ከአካሉ ድምፅ ተሰምቶ እስመ ሀለወት ነፍሱ በላዕሌሁ ነፍሱ በሱ ላይ ያለችና እንዳትቀብሩት የሚል ድምፅ ወጥቶ ሳይቀብሩት ቀሩ። ዳንኤልን ብትወስዱ እንደ በድን እስኪሆን ድረስ ፍርሃት እስኪለቅበት ድረስ የተጨነቁ በጣም ብዙ ሰዎችን ታያላችሁ። እነ ኢያሱን ብትመለከቱ በተመሳሳይ ፍግም ብለው ሲሰግዱ ትመለከታላችሁ። ስለዚህ መላእክት በብሉይ ኪዳን ሲገለጡላቸው ይደነግጣሉ። ይሄ ብቻም አይደለም። ነቢዩ ዘካርያስ ካህኑ ዘካርያስ ዱዳ ሆኖ ነው የተመለሰው። ወደ ቤቱ ሲመጣ ዱዳ ሆኖ መናገር የማይችል ሆኖ ነው የተመለሰው ዘካርያስ። መልአኩ ቅዱስ ገብርኤል ለዘካርያስ እንዲህ ተገለጠ፣ ለእመቤታችን ግን እንዲህ አይደለም የተገለጠው። ለምን? መልአኩ ቅዱስ ገብርኤል ከእመቤታችን ደረጃ በታች ነው፣ ከማዕረጓ በታች ነው። ምክንያቱም እመቤታችን ክርስቶስን 9 ወር ከ5 ቀን በማኅፀኗ ትሸከመዋለች።
መልአኩ ቅዱስ ገብርኤል ራሱ የማይመረምረው ምስጢር፣ የማያውቀው የማይደርስበትን ምስጢር፣ ዓለምን የሚያሳልፍ ምስጢር እመቤታችን በማህፀኗ ትሸከመዋለች። ራሱን ቅዱስ ገብርኤልን በጌታ መሃል እጅ በማህፀኗ ትሸከመዋለች። ራሱን ቅዱስ ገብርኤልን ይህን አብራራለሁ። ምክንያቱም ጌታ በመሃል እጁ ፍጥረትን ይዞ ነው በማህፀኗ የተወሰነው። ጌታ በመሃል እጁ ፍጥረትን ይዞ፣ በመዳፉ ፍጥረትን ይዞ። ቅዱስ ገብርኤል ፍጡር ነው፣ ቅዱስ ሚካኤልም ፍጡር ነው። በጌታ መሃል እጅ በጌታ መዳፍ ተይዟል። ራሱ ቅዱስ ገብርኤል በጌታ መዳፍ ተይዞ በድንግል ማርያም ማህፀን ተቀምጧል። ለምን? ፍጡር ነው። ይሄ ብቻም አይደለም። የሥላሴ ዙፋን በድንግል ማርያም ማህፀን ስላደረ ራሱ በተናገረው መሰረት የልዑል ኃይል ይጸልልሻል፣ መንፈስ ቅዱስ ያድርብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ በተናገረው መሰረት የሥላሴ ዙፋን በድንግል ማርያም ማህፀን ስለሚቀመጥ ዙፋኑን እየዞሩ መላእክት ሲያመሰግኑ በድንግል ማርያም ማህፀን ራሱ ቅዱስ ገብርኤል እየዞረ አመስግኗል። ቅዱስ ቅዱስ የሚለውን የሰማይ ምስጋና በድንግል ማርያም ማህፀን ተመስግኗል። ሊቃውንቱ እንደሚገልጡት አባ ጊዮርጊስ ዘጋስጫ ሲገልጥ በተለይ ድንግል ታደንን ከርሳ ወታጸም ድምፀ ዘውስተ ከርሳ፣ አንገቷን ዘንበል አድርጋ በማህፀኗ የሚከናወነውን ምስጋና ታደምጥ ነበር ይላል። ያ የመላእክት ምስጋና በሰማይ ብቻ ሳይሆን በምድር ላይ 3 ክንድ ከስንዝር ቁመት በሆነች ብላቴና በማህፀኗ ከፍ ባለ ድምፅ ተሰምቷል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እመቤታችን ቅድስት ድንግል ማርያም የምትሸከመው ምስጢር ቅዱስ ገብርኤል ከሚረዳውም ጭምር በላይ ነው። ለዚህ ነው አባ ሕርያቆስ ሲገልጥ ይበጽሖ ህሊና ሰብ ወኢ ዘመላእክት አይምሮ፣ የሰው ሐሳብ አይደርስበትም፣ የሰው ይቅርና የመላእክት እንኳን አይደርስበትም የሚለው ለዚህ ነው። ይህን ምስጢር እመቤታችን ቅድስት ድንግል ማርያም ብቻ ናት የምታውቀው። መልአኩ ቅዱስ ሉቃስ የገለጠውን ብቻ ላሳያችሁ። 2 ቦታ ቅዱስ ሉቃስ የሚገልጠው እያንዳንዱን ነገር በልቧ ትጨምረው ነበር ነው የሚለው። ጌታ ያደርጋቸው የነበሩትን ነገሮች በልቧ ታስቀምጠው ነበር። አይምሮዋ ሰፊ ነው፣ ልቧ ሰፊ ነው። ያልነገረችን ብዙ ነው። ለምሳሌ ሐዋርያት እመቤታችን የጠየቁበት ጊዜ አለ። እንደምን አድርገሽ ጸንሰሽ ወለድሽው ብለው የጠየቋት ጊዜ አለ። እንዴት አድርገሽ ጸንሰሽ ወለድሽው? ለምን? ሐዋርያት ሲያስተምሩ ኢየሱስ እያሉ ክርስቶስ እያሉ ሲያስተምሩ ይህን ተናግረው መጨረስ አቅቷቸዋል። ያልደረሱበትም ብዙ ምስጢር አለ። እመቤታችን ደግሞ ተሸክመዋለች። ሐዋርያት የሚያውቁት በጽንሰ ሐሳብ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። ሐዋርያት የሚያውቁት በቃል ነው። ሐዋርያት የሚያውቁት ጌታን በመስበክ ነው። እመቤታችን ደግሞ በመውለድ ነው የምታውቀው፣ በመሸከም ነው የምታውቀው፣ የድንግልና ጡት በማጥባት ነው የምታውቀው። ሐዋርያት ጌታን የሚያውቁት በስጋ 30 ዓመት ከሆነው በኋላ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። በመውለድ ታውቀዋለች፣ በመሸከም ታውቀዋለች፣ የድንግልና ጡት በማጥባት ታውቀዋለች። ሲንተባተብ እንደ ስጋ ቋንቋውን ለመልመድ ሲንተባተብ እማማ ብሎ ሲጠራ፣ ጎረቤቶቹን ሲጠራ ቋንቋ ለመልመድ በሚያደርገው በሚኮላተፈው መኮላተፍ ጭምር ታውቀዋለች። ሲራብ ታውቀዋለች። ህብስት ሲያበረክት አይደለም፣ ሲራብ ታውቀዋለች። ከጎኑ ውሃ ሲያፈልቅ አይደለም፣ ውሃ ስጭኝ ብሎ ሲለምን ታውቀዋለች። ሲያጠጣ ብቻ አይደለም የምታውቀው፣ ሲጠጣ ታውቀዋለች፣ ስታጠጣው ታውቀዋለች። ስለዚህ እመቤታችን የምታውቀውና ሐዋርያት የሚያውቁት ራሱ ይለያያል። በሉቃስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ ብትመለከቱ የጌታ እናት ከነሱ ጋር ነበረች፣ የኢየሱስ እናት ብሎ ይገልጣል። ስለዚህ ሲያዩዋት እመቤታችን 3 ክንድ ከስንዝር ቁመት ያላት ሴት ናት። ግን ደግሞ የተሸከመችው ምስጢር ከነሱ አይምሮ በላይ ነው። መንፈስ ቅዱስ አድሮባቸው በመንፈስ ቅዱስ ጸጋና ልሳን እየተናገሩ እንኳን በሚገባ ልክ መግለጥ አልቻሉም ሐዋርያት። እና እንዴት አድርገሽ ነው ጸንሰሽ የወለድሽው ብለው ጠየቋት። ይህ አይሆንላችሁ፣ እናንተ አትችሉትም፣ አልነግራችሁም አለቻቸው። በጣም ከመጓጓታቸው የተነሳ ዙሪያውን ከበው እመቤታችንን ጠየቋት፣ ንገሪን አሏት። እና ከዛ ሲያስጨንቋት እመቤታችን መናገር ጀመረች። እና ስትጀምር ምንም የሚል ቃል ነው የነገረቻቸው። ወመጽአ ግሩም መልአክ ወገሰሰ አጽፎ ዘይማን ወኮነ ህብስተ ሕይወት በሊኦ አብልዓኒ ወገሰሰ አጽፎ ዘጸጋም ወኮነ ጽዋዐ ሕይወት ሰትዮ አስተየን የሚል ነው። ቀድሞ ከማውቀው መልአክ የተለየ የሚያስፈራ ግሩም መልአክ ወደ እኔ መጣ። የልብሱን ጫፍ የቀኙን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ። ያንን በልቶ ለእኔ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋዐ ሕይወት ሰትዮ አስተየኒ። በግራ በኩል ያለውን የልብሱን ጫፍ ነካው፣ የመጎናጸፊያውን ጫፍ ነካው። የህይወት መጠጥ ሆነ፣ የህይወት ጽዋ ሆነ። ከዛ እሱ ጠጥቶ ለእኔ አጠጣኝ። ካፊያ አረሰረሰኝ፣
የቤተ መቅደሱ ቅጽር ለሁለት ለሶስት ተከፈለ፣ በእሳት ተከበበ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል ተልኮ መጣ። አትመርምሩ የተባላችሁትን ምስጢር እንመረምራለን ብላችሁ ይህንን ዓለም ያለ ጊዜው ልታሳልፉት ነበር ብሎ ገሰጻቸው፣ ግሩም ድምፁን አሰማቸው ይላሉ መተርጉማኑ። ያን ጊዜ ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ ይላል። ይሄ ምስጢር ዓለምን ከተፈጠረበት በላይ የሚረቅ ምስጢር ነው። አባይ እና ሌላው ውቅያኖስ ከተፈጠረበት በላይ፣ የሰው ነፍስና ስጋ ከተዋቀረበት ጥበብ በላይ የሚረቅ ጥበብ ነው። ይቺ ምድር ከጸናችበት ጥበብ በላይ፣ የሰማዩ ስፋት ከተዘረጋበት ጥበብ በላይ፣ የደመናው ተፈጥሮ፣ የዝናቡ አወራረድ፣ የውሃ አፈጣጠር ከነዚህ መፈጠር ርቀት በላይ የሚረቅ ነው። ይሄ ጥበብ እመቤታችን የተሸከመችው ጥበብ ከመላእክት አፈጣጠር በላይ የሚረቅ ነው። ከመላእክት ቁጥር በላይ የሚረቅ ነው። ከመላእክት ፍጥነት በላይ የሚረቅ ነው። ከመላእክት በረዳት በላይ የሚረቅ ነው። ስለዚህ ዓለምን ማሳለፍ የሚችል ነው። እመቤታችን የተሸከመችው ይህን ምስጢር ነው። ይህች ሴት የፍጡርነትን ችሎታ ጥግ ያሳየች ብቸኛ ድንግል ናት። እመቤታችን ብቸኛ። እግዚአብሔር የፈጠረው ፍጥረት ምን ድረስ ሊጓዝ ይችላል? ምን ድረስ መሄድ ይችላል? ምን መሆን ይችላል? ምን ሊደረግበት፣ ምን ሊከናወንበት ይችላል የሚለው ምስጢር ያሳየች ብቸኛ ሴት ናት እመቤታችን። ስለዚህ ከሱ በላይ ትረቃለች፣ ከመላእክት በላይ ትረቃለች። ክብርና ምስጋና ለአምላካችን ይሁን። እመቤታችንን ይህንን ግን አባቶቻችን ተርጉመውታል። የሚያስፈራ መልአክ የተባለው ማን ነው ቢባል እግዚአብሔር አብ ነው ብለው ተርጉመውታል። ይህ የሚያስፈራ መልአክ መጣ፣ በቀኝ በኩል ያለውን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ፣ እንጀራ ሆነ፣ ዳቦ ሆነ፣ በልቶ አበላኝ። በግራ በኩል ያለውን የልብሱን ጫፍ ነካ፣ ሚጠጣ ሆነ። ጠጥቶ አጠጣኝ ማለቷ ምንድን ነው ቢባል በባህሪው የሚወልደው ልጁን በባህሪዬ እንዲወልደው አደረገኝ ስትል ነው ብለው ተርጉመውታል። የመጀመሪያው ትርጉም በባህሪው የሚወልደውን ማለት ነው። እግዚአብሔር አብ እግዚአብሔር ወልድን ቅድመ ዓለም ከመፈጠሩ በፊት ብቻውን እንደወለደው እመቤታችንም ብቻዋን እግዚአብሔር ወልድ ኢየሱስ ክርስቶስን እንድትወልደው አደረጋት። ብቻዋን። እነዚህ ቃላት የሉቃስ ወንጌል ምዕራፍ 1 ላይ ያሉት ቃላት እነዚህን የሚገልጡ ናቸው። ወዳጆች በደንብ ስሙኝ። አሁን አጠቃልላለሁ። ጸጋን የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ዘንድ ምን አግኝተሻልና? አዎ ባለሟልነትን አግኝተሻልና የሚለው ይሄኛው ባለሟልነት ብቻ እንዳይመስላችሁ። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት ምን ማለት መሰላችሁ? እሱ ብቻውን እንደወለደው አንቺ ብቻሽን እንድትወልጂ የሚያደርግ ክብር ይሰጥሻል። እሱ ብቻውን እንደወለደው እሱ ብቻ አባት ተብሎ እንደሚኖር አንቺ ብቻሽን እናት ተብለሽ ትኖራለሽ። እሱ እግዚአብሔር ወልድን ብቻ እንደወለደ አንቺም እርሱን ኢየሱስ ክርስቶስን ብቻ ትወልጃለሽ። እግዚአብሔር አብ አንድ ልጅ ብቻ እንዳለው አንቺም አንድን ልጅ ብቻ ይኖርሻል። እግዚአብሔር አብ እግዚአብሔር ወልድን ከወለደ በኋላ አባት እየተባለ ሌላ ልጅ ሳይኖር ለዘላለም እንደሚኖር አንቺም ለዘላለም ሌላ ልጅ ሳትወልድ እግዚአብሔር ወልድ ኢየሱስ ክርስቶስን ወልደሽ እናት ብቻ እየተባልሽ ትኖሪያለሽ። በእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና። እንዴት ያለ ሰላምታ ነው! እመቤታችን የደነገጠችው ለዚህ ነው። ገብቷታል። ስለምን እየነገራት እንደሆነ ገብቷታል። እንዲህ አይነት ሰላምታ እንዴት ይሰጣል? እኔ ሴት ስሆን ለሴት እንዲህ ያለ ሰላምታ ይሰጣታል ወይ? በዛ ላይ እኔ ዝቅ ያልኩ የእግዚአብሔር አገልጋይ ባሪያ ነኝ፣ ገረድ ነኝ። እንዴት እንዲህ ያለ ሰላምታ ትነግረኛለህ? ደሞስ አንተ ማነህ? ምድር ያለ ዘር ታበቅል ዘንድ እንዴት ይሆናል? ሴትስ ያለ ወንድ ዘር ትጸንስ እንዴት ይሆናል? ስነ ፍጥረቱን አውቀዋለሁ፣ እስከ ዛሬ ድረስ ሆኖ አያውቅም በታሪክ። ይሄ እንዴት ያለ ሰላምታ ነው? እመቤታችን የተከራከረችው መልአኩን ለዚህ ነው። ለምን? በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የሚላት ባለሟልነት ብቻ አይደለም። ጻድቃን በእግዚአብሔር ፊት ያገኙት አይነት ባለሟልነት አይደለም። የእኛ ሊቃውን ሲተረጉሙ እንዲህ ብለው ይተረጉሙታል። ትላላችሁ፣ ቃሉን ቀጥላችሁ የእናትነት በሉ ሁላችሁ። ባለሟልነትን አግኝተሻልና። የምንነት ባለሟልነት ይሄ ነው ልዩ የሚያረጋት እመቤታችንን። ይሄ የእናትነት ባለሟልነት፣ እግዚአብሔርን የመውለድ ባለሟልነት፣ ከሦስቱ አካላት አንዱን አካል የመውለድ ባለሟልነት፣ የእግዚአብሔር እናት የመሆን ባለሟልነት፣ የመጽነስ ባለሟልነት፣ የመውለድ ባለሟልነት። ይህን ባለሟልነት ነው እመቤታችን የተቀበለች። ይህ በጣም አስደናቂ ነው። በነገራችን
ይሄ ሌላ ለማንም የለውም፣ ለማንም አልተሰጠም። ወላዲተ አምላክነት የሚለው ብቻውን የቆመ ነው የምንለው ለዛ ነው። ይሄ ባለሟልነት መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ገባትና ተጨነቀች። እንዴት ያለ ሰላምታ ነው ብላ መለሰችለት እመቤታችን። መልአኩ ቅዱስ ገብርኤል ዝም ያለው ለዛ ነው። ዲዳ አላደረጋትም። ለምን? ትክክለኛ ጥያቄን የጠየቀችው። በዚህም ላይ ደግሞ መልአኩ ራሱ ለማስረዳት ተጨንቋል። ቀጥዬ እነግራቸዋለሁ። መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ለማስረዳት ቅድስት ኤልሳቤጥን ምሳሌ አድርጎ ጠቀሰላት። ግን ምሳሌ ይሆናል? አይሆንም። ምክንያቱም ቅድስት ኤልሳቤጥ የምትወልደው ከባሏ ነው። ከምኗ ነው? እመቤታችን ደግሞ ያለ ዘር ነው የምትጸንሰው። ስለዚህ ኤልሳቤጥ ማስረጃ መሆን አይችልም። መልአኩ ግን እየጠቀሰላት ያለው ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ እንደዚህ እያለ ይገልጥላታል። ግን የተግባቡት መቼ ይመስላችሁ? ይህን ከተናገረ በኋላ መልአኩ ቅዱስ ገብርኤል አንድ ቃል ተናገረ። ለእግዚአብሔር ምን የሚለው ነገር የለም። በቃ ይህን ቃል ሲናገር እመቤታችን ምን እንዳለችው ታውቃላችሁ? እነሆ የጌታ ባሪያ ገረዱ አለሁ፣ እግዚአብሔር የወደደውን ያድርጋለች። ክብርና ምስጋና ለአምላካችን። ይህንን ቃል ነው የምላችሁ። ይህንን ቃል በሙሉነቱ የተቀበለችው እመቤታችን ብቻ ናት። ይህንን ቃል የምታውቀው ነው የምላችሁ፣ የምታውቀው። አሁን ያቺ ዝም ብለን ምንጠቅሳታለች በየመንገዱ ለእግዚአብሔር የሚሳነው ነገር እኮ የለም ምናምን ብለን ለህመም ለጉንፋን ምናምን እንጠቅሳታለን። ይቺ እመቤታችን ለጉንፋን አይደለም የተጠቀመችበት፣ ዓለም ለሚድንበት ዓላማ በኃይሉ በሙቀቱ፣ ይሄ ቃሉን ነው የምላችሁ፣ በኃይሉ በሙቀቱ በአቅሙ በጉልበቱ ነው የተቀበለችው። በሙሉ ኢነርጂው ነው የተቀበለችው። ምክንያቱም ይሄ ቃል ዓለምን የሰራ ቃል ነው። ሰማይን የተሸከመ ቃል ነው። ምድርን ያጸና ቃል ነው። እኛን የፈጠረ ቃል ነው። እኛን ያበጀው ይሄ ቃል ነው። ፍጥረትን ሁሉ የሰራው ይሄ ቃል ነው። ይህንን ክረምትና በጋ የሚያፈራርቀው ይሄ ቃል ነው። ይህን ደመና የሚያጸናው ይሄ ቃል ነው። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም። እመቤታችን ልክ ይህንን ቃል ስትቀበለው ከሦስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ መጣ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ክርስቶስ ሆነ። ክብርና ምስጋና ለስም አጠራሩ ይሁን። አማኑኤል ሆነ፣ አማኑኤል ሆነ። ይሄ ቃል ጠራው፣ ይሄ ቃል ከዙፋን አመጣው። ስለዚህ ይህንን ቃል እመቤታችን በሙሉ ኃይሉ በሙሉ አቅሙ ተቀበለች። ቅዱስ ቄርሎስ ይህንን ሲያይ እንዲህ ብሎ ይተረጉማል። እመቤታችንም ወኮነት መራሂተ ለሃይማኖት አባ ይላታል። ለታላቁ ሃይማኖት መሪ ሆነች ይላታል እመቤታችን። በነገራችን ላይ እመቤታችን መንግስተ ሰማያት መርታ የምታስገባ የሚል ትርጉም ትሰማላችሁ አይደለም? ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ትርጉሙ። አሁን መርታ የምታስገባ ማለት የመጀመሪያው መንግስተ ሰማያት ለመግባት የሚያስፈልገንን የሃይማኖት አርአያነት ያሳየችን እመቤታችን ናት። ምን እንደሆነ በዚህ ላጠቃልልላችሁ። የቅዱስ ሉቃስ ወንጌል አሁን ምዕራፍ 1 ቁጥር 45 ላይ ቅድስት ኤልሳቤጥ እመቤታችንን እንዲህ ብላ አመስግናታለች። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ዘንድ የተነገረው ቃል እንደሚፈጸምልሽ ያመንሽ አንቺ ብፅዕት ነሽ። ምንድን ነሽ? ቅድስት ኤልሳቤጥ ለምን እንዲህ እንዳለቻት ታውቃላችሁ? ባሏ ዱዳ ሆኖ ነው የተመለሰው ዘካርያስ። ምን እያለቻት መሰላችሁ? ቅድስት ኤልሳቤጥ የኔ ባል ዘካርያስ፣ ሊቀ ካህናቱ ዘካርያስ፣ በመቅደስ ዕለት ዕለት መስዋዕት የሚያቀርበው ዘካርያስ፣ ዕጣን የሚያጥነው ዘካርያስ ከሚስትህ ትወልዳለህ ሲባል የሳራን ታሪክ ረስቶ የነ አብርሃምን ታሪክ ረስቶ የነ ሐናን ታሪክ ረስቶ እንዴት ሊሆን ይችላል ብሎ ከመላክ ጋር ተከራክሮ ዱዳ ሆኖ መጣ። የኔ ባል ዘካርያስ አንደበቱ ተዘግታ መጣ። ከሚስትህ ትወልዳለህ ሲባል ማመን አቅቶት፣ አንቺ ግን ብቻሽን እንደምትጸንሽ ስነገርሽ ብቻሽን እንደምትጸንሽ አምነሽ የጌታዬ እናት ሆነሽ መጣሽ። ስለዚህ ከእግዚአብሔር ቃል የተነገርሽልሽ ያመንሽ አንቺ ምንድነሽ? ብፅዕት ነሽ። ክብርና ምስጋና ለአምላካችን ይሁን። የተለየ ኤልሳቤጥ ያመሰገነች ደግሞ ኤልሳቤጥ ይህንን ለመናገር ምን አድሮባታል? መንፈስ ቅዱስ። ለምን? የእመቤታችን የሰላምታ ቃል ስትሰማ ገና መንፈስ ቅዱስ ምን አለባት? በኤልሳቤጥ ላይ ሞላባት። ስለዚህ ይህንን ቃል ተናገረች። ብፅዕት ነሽ እመቤታችን። ከዛ በኋላ ምንድን ነው ያለችው? ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል። ለምን? የመጀመሪያዋ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል በሙሉ ኃይሉ የተቀበለች ናት። ክብርና ምስጋና ለአምላካችን ይሁን። ልዩ ናት። መጀመሪያ ይህ እንዴት ያለ ሰላምታ ነው ብላ ጠየቀች። ከመልአኩ ጋር ተከራከረች። ለእግዚአብሔር የሚሳነው ነገር የለም ሲላት ግን ይህንን ቃል በሙሉ አቅሙ ተቀበለችው። ይህ
ነገረ ማርያም ይባላል። ምን ይባላል? ሁለተኛው የመጨረሻው ክፍል ነገረ ቤተክርስቲያን ተብሎ ይጠራል። እኔ ይህንን አሳይቼ እጨርሳለሁኝ። ይሄ የሉቃስ ወንጌል ምዕራፍ 1 ለእመቤታችን ለቅድስት ድንግል ማርያም የተነገረው ነገር በሙሉ ለቤተክርስቲያንም የተነገረ ነው። እስኪ በሉ ለእመቤታችን በሉ። የተነገረው ለቤተክርስቲያንም የተነገረ ነው። በደንብ እንዲገባችሁ ከፈለጋችሁ አሁን የሉቃስ ወንጌል ከመጀመሪያው ጀምሮ ብትመለከቱ ከቁጥር 26 ጀምሮ ብትመለከቱ ሰላምታ ይገባሻል የሚለው ቃል፣ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ቃል፣ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለው ቃል፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ የሚለው ቃል፣ እነዚህ ቃላት በሙሉ ከእመቤታችን ቀጥሎ ለቤተክርስቲያን የተነገሩ ናቸው። የሆነው ምንድን ነው መሰላችሁ? መልአኩ ቅዱስ ገብርኤል እነዚህን ቃላት ይዞ የመጣው ለእመቤታችን ይሁን እንጂ በእመቤታችን ጆሮ በኩል የነገረን ለሁላችን ነው። መልአኩ ቅዱስ ገብርኤልን የምናከብረው ለእመቤታችን ብቻ እንዳልተላከ ስለምናውቅም ጭምር ነው። ለእኔ ጆሮ ተልኳል ቅዱስ ገብርኤል፣ ለአንተ ጆሮ ተልኳል ቅዱስ ገብርኤል፣ ለአንቺ ጆሮ ተልኳል፣ ለምእመናን ሁሉ ጆሮ፣ ለትውልድ ሁሉ ጆሮ፣ እስከ ዓለም ፍጻሜ ድረስ ደስ ይበልሽ የሚለውን ቃል ከሰማይ ይዞልን የመጣው መልአኩ ቅዱስ ገብርኤል ነው። ክብርና ምስጋና በእውነት ለአምላካችን ይሁን። ደስ ይበልሽ የሚለው ቃል ያኔ 3 ደቂቅን እየተወረወረ መጥቶ ከእሳት እንዳወጣቸውና እሳቱን እንዳበረደላቸው በኋላ ዘመን የሲኦል እሳት እንዲበርድ ከሰማይ እየተወረወረ የመጣው ቅዱስ ገብርኤል፣ ከሰማይ እየበረረ የመጣው ቅዱስ ገብርኤል ያኛውም የሚያሳየው የሐዲስ ኪዳኑን ምስጢር ነው። በነገራችን ላይ ለ3 ደቂቅ መላኩ ለ3 ደቂቅ ብቻ እንዳይመስላችሁ፣ ዘመን ሲፈጸም ከሲኦል የምንወጣበትን የምስራች ብስራት ደስታ ይዞ የመጣው መልአኩ ቅዱስ ገብርኤል ነው። ለመጀመሪያ ጊዜ በዚህች ምድር ላይ ወንጌል የሰበከው ቅዱስ ገብርኤል ነው። ደስ ይበልሽ የሚለው ቃል ወንጌል ነው። ምክንያቱም ወንጌል ደስታ ነው፣ የምስራች ነው፣ ብስራት ነው። ለመጀመሪያ ጊዜ ከቅዱስ ገብርኤል አፍ ነው ወንጌል እንደ ሰይፍ እሳት እየተወረወረ የወጣው። ለመጀመሪያ ጊዜ ደስ ይበልሽ የሚለው ቃል ለጊዜው ለእመቤታችን ለቅድስት ድንግል ማርያም ስለምትጸንስ ስለምትወልድ የባህሪ አምላክን ስለምትወልድ ይሁን እንጂ ፍጻሜው ግን ለቤተክርስቲያን ነው። ለቤተክርስቲያን ደስ ይበልሽ የሚል ደስታ የሚነገራት ለምንድን ነው ቢባል ቤተክርስቲያን በሐዘን ውስጥ እንኳን ሆና ወንጌል ትሰብካለች። ምን ትሰብካለች? ሞተን ሬሳችን እዚህ መጥቶ ቤተክርስቲያን ግን ምን ትሰብካለች? ወንጌል ትሰብካለች። እየታረድን ቤተክርስቲያን ምን ትሰብካለች? ወንጌል። ቤተክርስቲያኒቷ እየተቃጠለች እንኳን ምን ትሰብካለች? ወንጌል ትሰማለች። ሰማዕታቱ እየታረዱ ቤተክርስቲያን ምን ትሰብካለች? ወንጌል። አይቋረጥም፣ ብስራት አይቋረጥም። ጉዳዩዋ ከሞት ጋር ብቻ አይደለም፣ ጉዳዩዋ ክርስቶስ ተወልዷል፣ እየሞትን የዘላለም ሕይወት እናገኛለን ብላ ቤተክርስቲያን ያንን ወንጌል ትናገራለች። ስለዚህ ቤተክርስቲያን ይሄ ደስታ ሳያቋርጥ የሚፈስባት ናት። ደስተኛ ሆይ ደስ ይበልሽ የሚለው ቃል ለቤተክርስቲያን የተነገረ ነው። ክብርና ምስጋና ለአምላካችን ይሁን። ከሴቶች ተለይተሽ የተባረክሽ ነሽ ለቤተክርስቲያን ሲነገር። ቤተክርስቲያን ሴት ትባላለች። እስኪ በሉ ቤተክርስቲያን በሉ፣ ሴት በሉ ትባላለች። እንዲያውም ቤተክርስቲያን በሌላ አገላለጥ ዳግሚት ሔዋን ተብላ ትገለጣለች። ሁለተኛዋ ሔዋን ትባላለች። ሴት ጥበብ ናት፣ ሴት ኃይል ናት፣ ሴት ጉልበት ናት፣ ሴት የወንድ ሙላት ናት። ሴት የወንድ ረዳት ሲባል ማሟያ አይደለችም። ወንድ ሰው የሚባለው ሴት ስትኖር ነው። ወንድ ሰው የሚባለው ምን ስትኖር ነው አልኳቸው። ወንዶቹ በኋላ ደግሞ ዱላ እንዳታነሱ እንጂ ወንድ ሰው የሚባለው ሴት ስትኖር ነው። ምን ስትኖር ነው? ሙሉ የሚሆነው ነው የምላቸው፣ ሙሉ የሚሆነው። ምክንያቱም መጽሐፍ እንዲህ ነው የሚናገረው፣ ሰው ብቻውን ይሆን ዘንድ ምን አይደለም፣ መልካም አይደለም። ስለዚህ ምን እንፍጠርለት? ረዳት እንፍጠርለት። ከዛስ ከጎኑ አንድ አጥንት ወሰደና ስጋ ሞላበት። ምን ሞላበት? ስጋ ሞላበት። ሙሉ የሚሆነው መጀመሪያ ስጋ የሚሞላበት አጥንቷ ስትወሰድ፣ ከዛስ ያቺ አጥንት ተሰርታ ሴት ሆና ቆንጆ ሆና ከአጠገቡ ሲያገኛት ሔዋን ብሎ ጠራት። ማን ብሎ ጠራት? ሔዋን ማለትን ማለት ነው፣ ሕይወት ማለት ነው። ስለዚህ ወንድ ሁሉ ሕይወቱ የሚረጋገጠው በሴት ነው። የወንድ ሙላት የሚባለው የፍጥረት ጥግ የምትባለው ሴት ናት። የፍጥረት መጨረሻ የምትባለው። እንደዚህ ስል ሴቶች እንድትታበዩ አይደለም፣ ክብራችሁን እንድታውቁት ነው። ቤተክርስቲያን እንዴት እንደምትረዳችሁ እንድታውቁ ነው። ሁልጊዜ ከድካም የሚገኝ ነገር ኃይል አለው። ለምሳሌ ይሄ ብርሃን አቅሙ ጨለማ ስለሆነ ብቻ ነው። አሁን ይሄ ጨለማ ባይኖር ለምሳሌ የፀሐይ ብርሃን ቢሆን ይሄ ፓውዛ አቅም የለውም። ስለዚህ ሁልጊዜ ብርሃን የጨለማ ልጅ ነው። ትንሣኤ የሞት ልጅ ነው። ትንሣኤ ከሞት ይገኛል። ብርሃን ከጨለማ ይገኛል። ኃይል ከድካም ይገኛል።
ኃይል ከድካም ይገኛል። ቅዱስ ጳውሎስ ለምሳሌ ስለ ትንሣኤ ሲናገር፣ ስለ ዘር ሲናገር ይዘራ በሐሳር ወይትነሳ በክብር ይዘራ በድካም ወይትነሳ በኃይል ይላል። ዘሩ በጉስቁልና በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል ይላል። የሚዘራው ዘር ሙቶ ነው። በነገራችን ላይ ብዙ ቅንጣትም ይሆን ያው እንደሚታወቀው ከ26 ጀምሮ አሁን ስለ ዘር የሚነገርበት ጊዜ ነው እና አንዱ ቅንጣት ለምሳሌ አፈር ላይ ገበሬው ምንድነው የሚያደርገው? ዘር ይዘራል። ዘሩን ከዘራ በኋላ አፈሩን ያዳፍነዋል፣ ያርሰዋል እንደገና። ከዛ ዘሩ ከአፈር ጋር ይቀላቀላል ቅንጣቱ። ከዛ ምን ይሆናል? ይበሰብሳል። መጀመሪያ ይበሰብስና ይሞትና ፍርስ ብስብስ ካለ በኋላ ወደ ብዙ ቅንጣት ይከፋፈላል። ወደ ብዙ ምን ይከፋፈላል? ወደ ብዙ ቅንጣት ይከፋፈላል። ለምሳሌ በቆሎን ውሰዱ። አንድ በቆሎ አንዱን አገዳ ብትወስዱት አንዱ አገዳ ውስጥ 3-4 እርከን ያለው ቆረቆንዳ ያፈራል። አንዱ ዙሪያው 3-4 ቆረቆንዳ ይኖረዋል። አንድ ቆረቆንዳ አንዱ እንደዚህ የሚያክለው እሱ ውስጥ ያለውን ብትቆጥሩት እንደ 1000 ብላችሁ ብታባዙትና ያን የሚያክል ደግሞ 10 ይዟን ብላችሁ ብታባዙት አንድ አገዳ በቆሎ 10,000 ቅንጣት ይይዛል። አንዱ ቅንጣት ስንቱ ቅንጣት? አንዱ ቅንጣት። ጌታ ስለዚህ ሲናገር የስንዴ ቅንጣት ካልወደቀች ይላል፣ ካልሞተች ይላል፣ ካልፈረሰች ይላል፣ ካልበሰበሰች ይላል ብዙ ሆና አትነሳም። እንደዚሁም ሁሉ እኔ ካልሞትኩ እናንተ አትነሱም ሲል አንዷ ቅንጣት ያፈርሶ በስብሶ 10,000 ሆኖ ይወጣል። የ10,000 ሆኖ የወጣው በሰዎች ልቡና ሆኖ ኃይል ይሰጣል። በሰዎች ሰውነት አቅም ይሰጣል። ከድካም ኃይል ይገኛል፣ ከውርደት ክብር ይገኛል። ሴት ከወንድ ድካም ነው የተገኘችው። ከወንድ እንቅልፍ ነው የተገኘችው። ከወንድ ሞት ነው የተገኘችው። በእንቅልፍና በመንቃት መካከል ሆና ነው ማእከለ ነቂ ሆኖ ሳለ ሴትን የፈጠራት ከጎኑ መካከል አንድ አጽም ወስዶ። ስለዚህ ሁልጊዜ ከድካም የሚገኝ ነገር ኃያል ነው። ለምሳሌ ቤተክርስቲያን ለምን ሴት እንደምትባል ልግለጥላችሁ። ክርስቶስ ሲሞት ነው ቤተክርስቲያን የተገኘችው። ክርስቶስ ልክ ሲሞት በዛሬው ውዳሴ ማርያም ጸለያችሁ ወጥታችሁ ከሆነ በዓርብ ውዳሴ ማርያም ቅዱስ ኤፍሬም እንዲህ ይላል፣ ዘዚአነ ሞተ ነስአ ወእንቲሃሁ ሕይወተ ወሀበነ። የእኛን ሞት ወስዶ የእሱን ሕይወት ሰጠ። ይሄ የሚፈጸመው መቼ መሰላችሁ? ልክ ክርስቶስ ሲሞት ሕይወት ይፈልቃል። ልክ እሱ ሲሞት፣ ልክ በገዛ ስልጣኑ ነፍሱን ከስጋው ሲለይ ሕይወት ለፍጥረት ሁሉ ይሰጣል። ዘር ይቀጥላል። እንደገና መታደስ፣ እንደገና መፈጠር፣ እንደገና ሕያው መሆን፣ የዘላለም ሕይወት ከጎኑ ይፈልቃል። ግን ክርስቶስ መሞት አለበት። ቅዱስ ጳውሎስ እንዲህ ይናገራል ዕብራውያን ምዕራፍ 9 ላይ ኑዛዜ የሚጸናው ተናዛዡ ከሞተ ብቻ ነው። ተናዛዡ በሕይወት ካለ ኑዛዜው አይጸናም። ለምሳሌ አንድ ሰው ለመሞት ደርሶ የኛውን ቤት ለትልቁ ልጄ፣ መኪናዋን ለሴቷ ልጄ ብሎ ቢናዘዝና ሳይሞት ቢቀር መኪና ቤት የሚባል ነገር የለም፣ አታገኝም። ከሞተ ግን ኑዛዜው ይጸናል። ስለዚህ በኑዛዜው መሰረት ይደረጋል። ክርስቶስ አንድ ነገር ነግሮናል። ከመሞቱ በፊት ለሐዋርያት ማዕድ ሰርቶ ስጋውንና ደሙን አቅርቦ እንዲህ ብሎ ተናግሯል። ይህ ነገ በመልዕልተ መስቀል የሚፈሰው ደሜ ነው ብሎ ተናግሯል። ግን ምን ብሎ ነው የገለጠው? ስለ ብዙዎች ስለ ኃጢአት ሁሉ ይቅርታ፣ ስለ ኃጢአት ሁሉ ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ተናዞልናል። ክርስቶስ ልክ ሲሞት ይሄ ኑዛዜ ይጸናል። ልክ ሲሞት ለንጊኖስ ይመጣና ጎኑ ላይ ጦር ያስገባበታል። ጦሩን ሲነቅለው ደምና ውሃ ይፈልቃል። ከደሙ ሕይወት አብሮ ይፈሳል። ውሃው ለእኛ ልደት ልጅነት ማግኛ ይሆናል። ሕይወት ይፈጸማል። ዳግሚቷ ሔዋን ከሁለተኛው አዳም ከጎኑ ከሞቱ ሕይወት ይዛ ተገኘች። ክብርና ምስጋና ለአምላካችን ይሁን። ያቺ የመጀመሪያዋ ሔዋን ከአዳም እንቅልፍ እንደተገኘች ይህችኛዋ ሁለተኛዋ ሔዋን ቤተ ክርስቲያን ከክርስቶስ ከሞቱ ሕይወት ይዛ ተወለደች።
ገነትን ይዛ ተወለደች። ርስቷን እንደገና አግኝታ ተወለደች። ብርሃን ይዛ ተወለደች። አቅም ይዛ ተወለደች። ኃይል አግኝታ ተገለጠች። ጉልበት ይዛ ተወለደች። ዲያብሎስን የምታደቅ የምታሸንፍ ኃያል ሁና እየተቃጠለች ልጆቿ እየታረዱባት የምትለመልም ቤተክርስቲያን። ክብርና ምስጋና ለአምላካችን ይሁን። የምትለመልም ቤተክርስቲያን ሕይወትን የተቀበለችው ከእርሱ ስለሆነ፣ ስለዚህ ጸጋን የሞላብሽ ሆይ ደስ ይበልሽ። ከሴቶች መካከል ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ስለዚህ ቤተክርስቲያን ሴት ተብላ ትገለጣለች። የመጨረሻው ትጸንሻለሽ። ምን ትያለሽ? ወንድ ልጅም በሉ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። መጀመሪያ ትጸንሻለሽ። ምን ትያለሽ? መጀመሪያ ለእመቤታችን ነው የተነገረው። ትጸንሻለሽ ትወልጃለሽ የሚለው ቤተክርስቲያንን ይመለከታታል። ቤተክርስቲያን ትጸንሻለሽ ትወልጃለሽ ስትባል በየዕለቱ በየሰዓቱ እየጸነሰች እየወለደች ትኖራለች ማለት አይደለም። ግን እሳ የተጸነሰበትን የተወለደበትን እየተናገረች ኢየሱስ እያለች ትኖራለች። ክብርና ምስጋና ለስም አጠራሩ ይሁን። ኢየሱስ እያለች ትኖራለች። በዚህ ስም ከመልአኩ ከቅዱስ ገብርኤል ጋር ትተዋወቃለች እቺ ቤተክርስቲያን። ምክንያቱም ይህንን ስም ለመጀመሪያ ጊዜ የጠራው በሐዲስ ኪዳን መልአኩ ቅዱስ ገብርኤል ስለሆነ መልአኩ ቅዱስ ገብርኤል የጠራውን ስም መልአኩ ቅዱስ ገብርኤል ያበሰረውን የተናገረውን ቃል ያንን ቃል ደጋግማ እያበሰረች፣ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን የተጸነሰበትን በዓል የምታከብር ኦርቶዶክሳዊት ቤተክርስቲያን ብቻ ናት። መቼ ነው ጌታ የተጸነሰው? መቼ ነው የተጸነሰው? መጋቢት 29 ቀን ከ9 አበይት በዓላት አንዱ አድርጋ ቤተክርስቲያን ታከብረዋለች። ማንም የለም ሌላ። ስለዚህ መጸነሱን ትናገራለች። ምስጢረ ሥጋዌን ታመሰጥራለች። መጸነሱን ትናገራለች። ከዛ ልደቱን ታከብራለች። መወለዱን ትናገራለች። ዕለት ዕለት በዓመት ብቻ አይደለም፣ በየወሩ በ29 ጽንሰቱንም ልደቱንም ትንሣኤውንም የዓለምን መፈጠር የዓለምን ማለፍ አንድ አድርጋ ትናገራለች ቤተክርስቲያን። ስሙንም ኢየሱስ ትለዋለች ሳታፍር። ማን አለ እንደዚህች ቤተክርስቲያን ስሙን ኢየሱስ ብላ ሳታፍር በዜማ የምትሰብክ ቤተክርስቲያን? ማን አለ? ማን አለ? ክርስቶስን በልኳ በመጠኗ የምትገልጽ እንደዚህች ቤተክርስቲያን ማን አለ? የቅዱስ ያሬድን ዜማ ብትመለከቱ፣ ሰዓታቱን ብትመለከቱ፣ ደግሞ ቅዳሴውን ብትመለከቱ ከመጀመሪያው እስከ መጨረሻው ልክ እንደ ፊልም የምትተርክ ቤተክርስቲያን ማን አለ? ስጋውንና ደሙን ሕይወት የሚሰጥበት መሆኑን አረጋግጣ የምትሰጥ እንደዚህ ቤተክርስቲያን ማን አለ? በእጇ መስቀሉን በካህናቶቿ በኩል በከተማው በመስቀል የምትሰብክ በቆብ የምትሰብክ በቀሚሳቸው እንዲሰብኩ የምትልክ ከዚህ ቤተክርስቲያን ሌላ ማን አለ? በሱፍ አይደለም፣ በከረባት አይደለም፣ በአክሊለ ሦክ የምትሰብክ ቤተክርስቲያን ማን አለ? 24 ሰዓት እየጾመች እያመሰገነች እንደዚህ ቤተክርስቲያን ክርስቶስን የሚሰብክ ማን አለ? ትምክህት አይደለም፣ መመጻደቅም አይደለም። ጉልላቱን ቀና ብላችሁ ከተመለከታችሁ ነገረ መስቀሉ እንዴት እንደሚሰበክበት ብትመለከቱ፣ የእናንተ አለባበስ መስቀልኛ የለበሳችሁት እንዴት ክርስቶስን እንደሚሰብክ፣ የእናንተ ዝምታ፣ የእናንተ ጸጥታ፣ የእናንተ በዚህ መሆን መታገስ ክርስቶስን ነው የሚሰብከው። የእናንተ ትህትና ብዙ ሆኖ እንደ አንድ እንኳን አለመሆን ማለት ብዙ ሰው አለ፣ ግን ድምፅ አይሰማም፣ ኮቴ የለም። የሚወጣው ሰው ቀስ ብሎ ይወጣን፣ የሚገባው ሰው ቀስ ብሎ ይገባን፣ ረብሻ የለም። ይሄ እኮ ክርስቶስ የሚሰበክበት ነው። ጌታን እኮ ወንጌል ሲገልጠው ይደምጽ ወይጸርህ ይለዋል፣ አይጮህም አያገነታም ይለዋል። ብርአ ቅጥቁጠ ይሰብር ወሱአን ዘይጠይስ እያጠፍ ይለዋል እኮ። ሲራመድ ክብደቱን ተቆጣጥሮ ስለሚራመድ የተቀጠቀጠ ሸምበቆ ብታስቀምጡለትና ቢረግጠው አይሰብረውም። ለምን? ቀስ ብሎ ነው የሚራመደው። ወሱአን ዘይጠይስ እያጠፍ የሚጤስ የጧፍ ክር አጠገቡ ብታቀርቡለት ትንፋሹ አያጠፋውም። ለምን? ቀስ ብሎ ነው የሚናገረው፣ አይጮህም አያገነታም። እሱን እኮ እኛ ኦርቶዶክሳውያን እኮ እናደርገዋለን እኮ። ድው ድው የሚል ድምፅ የለም፣ ኮቴ የለም፣ ዝምታ፣ ጸጥታ። ሰው ትምህርቱን ቢሰማም ባይሰማም ቢገባውም ባይገባው ከመጀመሪያው እስከ መጨረሻው ቢከታተልም ባይከታተልም በየመሃሉ የራሱን ሐሳብ ቢያስብም ባያስብም ቢወጣም ቢገባም ቢመላለስም ግን በቀስታ ይሄ እኮ ክርስቶስን መስበክ ነው። ክብርና ምስጋና በእውነት ለአምላካችን ይሁን። አመስግኑ። በየእርምጃችሁ ክርስቶስን እንደምትሰብኩ ነግራችሁ ፈልጌ አይደለም። እንድትመኩ ግን አይደለም፣ እንድትመጻደቁ አይደለም። ግን በዚህች ቤተክርስቲያን
ክርስቶስ በየሁኔታው ይሰበካል። በየሁኔታው፣ በየምስጋናችን፣ በየንግግራችን ክርስቶስ ሳይነሳ የሚዋጉልበት ጊዜ የለም። ነገረ መስቀሉ የማይነገርበት ጊዜ የለም። ቤተክርስቲያኒቱ ትጸንሳለች፣ ትወልዳለች፣ ወንድ ልጅም ትወልዳለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። በየዕለቱ አይደለም የምትጸንሰው፣ በየዕለቱ ግን መጸነሱን ትናገራለች። በየዕለቱ አይደለም የምትወልደው፣ ነገር ግን መወለዱን በየዕለቱ በየሰዓቱ ትናገራለች። ስሙን ደግሞ ማን ብላ ትጠራዋለች? ኢየሱስ ትለዋለች። እንዴት አድርጋ? ይህን ተናግሬ እጨርሳለሁ። ኢየሱስ የሚለው ስም ቤተክርስቲያን ስትናገር ታቦት ይዛ ትናገራለች። እስኪ በሉ ታቦት ይዛ በሉ ሁላችሁ። ትናገራለች። ታቦት ይዛ አደባባይ የምትወጣ ኢየሱስ የሚለውን ስም ጽፋ በመዝሙር ተሰልፋ ከበሮ ይዛ ጸናጽል መቋሚያ ይዛ መዘምራኑን አሰልፋ በከተማው መሃል እየሰነጠቀች ኢየሱስ የሚለውን ስም የምትሰብክ ይቺ ቤተክርስቲያን ብቻ ናት። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተክርስቲያን ብቻ። ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እየሰማችሁ ነው? ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እንዲያውም የእኛ አባቶች የሚሉትን ቃል በቃል ልንገራችሁ። ኢየሱስ የሚለው ስም ያልተጻፈበት ጽላት ጣዖት እንጂ ጽላት አይባልም ነው የሚሉት። ጣዖት እንጂ ምን አይባልም? ማን የሚለው ስም ያልተጻፈበት? ኢየሱስ የሚለው ስም፣ አልፋ ወኦ የሚለው ስም ምንድነው ያደረግነው? ታቦት ይዘን ስንወጣ ጽላት ላይ ምንድነው ያደረግነው? ልክ የሆነ ቦታ ስትገቡ፣ ለምሳሌ ዩኒቨርሲቲ ግቢ በሩ ላይ የገሌ ዩኒቨርሲቲ የሚል በትልቁ ተጽፎ እንደምታገኙት እኛ ኢየሱስ የሚለውን ስም በትልቁ ጽላት ላይ ጽፈን ተንበርክከን እንሰግድለታለን። ክብርና ምስጋና ለአምላካችን ይሁን። ለእንጨት አይደለም የምንሰግደው፣ የምንንበረከከው ለስሙ ነው። ስሙ ደግሞ ጭቃ ላይ እንኳን ቢጻፍልን ጭቃው ላይ ተንበርክከን ስሙን እናከብራለን። ለስሙ ነው የምንበረከከው። ይህን ማወቅ አለባቸው። ይኸውላችሁ ስሙ ኃይላችን ነው። ስሙ መድኃኒታችን ነው። ስሙ ሕይወታችን ነው። ስሙ እጃችን ላይ ያለ የሚዘረዘር የሚመነዘር ፈውስና ሕይወት አቅምና ጉልበት ያለው ነው። ይህን ስም እናውቀዋለን። ይህን ስም እንረዳዋለን። ስሙ ባለበት ሁሉ ስርየተ ኃጢአት አለ። ስሙ ባለበት ሁሉ ንስሐ አለ። ስሙ ባለበት ሁሉ ሕይወት አለ። ስሙን ባየንበት ቦታ ሁሉ ተንበርክከን ለስሙ እንሰግዳለን። ቅዱስ ጳውሎስ እንዲህ ብሎ እንዳዘዘ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር። ኢየሱስ ክርስቶስ ለሚለው ስሙ ከሰማይ በታች ከምድር በላይ በምድር ውስጥ ያለው ሁሉ ምላስና ጉልበት ሁሉ ይንበረከክ ዘንድ ይገባዋል ባለው መሰረት በዚህ ቤተክርስቲያን በታቦቱ ዙሪያ ሁላችንም ለጥ ብለን ተነጥፈን ተጎዝጉነን እንሰግዳለን። ክብርና ምስጋና ለስም አጠራሩ ይሁን። ይህ ሰላምታ ከመላእክት የመጣ ሰላምታ ነው። ይቺ ቤተክርስቲያን ይህን ሰላምታ ታደንቀዋለች። እንዴት ያለ ሰላምታ ነው ብላ ትገልጠዋለች። ምክንያቱም ይህ ሰላም ኢየሱስ ከሚለው ስሙ ጋር የመጣ ነው። የመጨረሻው ቃል ጌታ ከሙታን ተለይቶ ከተነሳ በኋላ በተዘጋ ደጅ ገብቶ ለሐዋርያት ሰላም ለሁላችሁ ይሁን አላቸው። ለእናንተ ይሁን አላቸው። ሰላምን ሰጣቸው። ምክንያቱም ከስሙ ጋር ሰላም ተሰጥቶናል። ያ ናፍቆን የነበረውን ሰላም ያገኘንባት እመቤታችን ናት። እመቤታችን ጆሮዋ ንጹሕ ስለሆነ፣ ልዩ ስለሆነ፣ ቅዱስ ስለሆነ ቤተ ክርስቲያንን ወክላ ሰማችላት። ደግመዋለሁ ይህንን ቃል ስለጨረስኩኝ። እመቤታችን ጆሮዋ ቅዱስ ስለሆነ ያን ጊዜ ይሄ ሰላምታ ይገባሻል የሚለውን ቃል፣ ከሴቶች ተለይተሽ የተባረክሽ ነሽ የሚለውን ቃል፣ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለውን ቃል፣ ስሙን ኢየሱስ ትይዋለሽ የሚለውን ቃል ከእመቤታችን በስተቀር መስማት የሚችል ቅድስና ያለው ሰው አልነበረ። ስላልነበረ ቤተ ክርስቲያንን ወክላ እመቤታችን እመቤቴ እኔን ወክላ ሰማችልኝ። ምክንያቱም እኔ መስማት አልችልም ያንን። ለምን? ጆሮዬ ብቁ አይደለም። እናንተ መስማት አትችሉም ያንን። ለምን? ጆሮአችሁ ሰውነታችሁ ብቁ አይደለም። እኛ ተሰብስበን ያንን መስማት አንችልም። ለምን? ሰውነታችን ልባችን ለዚያ ብቁ አይደለም። ማናት ብቁ? እመቤታችን ብቁ ስለሆነች ብቁ የሆነው መልአክ ተላከላትና እኛን ወክላ እመቤታችን ይህንን ቃል ሰማችልን። የእሷን ጆሮ አድርገን ይህንን ብስራት ይህንን ሰላምታ ሰማ ነው።
ይህንን ድምፅ ይህንን ሰላምታ ያሰማን አምላካችን እግዚአብሔር የተመሰገነ ይሁን። የእመቤታችን በረከትና አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።